በዚህ ነገር እየተሸወዳችሁ ያላችሁ ሰዎች ጎንደር ቆላ ድባ ላይ በተደረገ በተባለው እየተሸወዳችሁ ያላችሁ ሰዎች በደንብ አድርጋችሁ ስሙኝ፣ እውነታውን እነግራችኋለሁ። ጴንጤዎች ግን ምን ነካችሁ በማርያም ሰው የኔ ያክል እንደዚህ ይንጨረጨራል ይናደራል። ማርያም አሁን ግንድ ላይ ተገለጠች ተብሎ በእንደዚህ አይነት ሁኔታ ብሬኪንግ ኒውስ ተብሎ መቅረቡ በጣም ነው የሚያሳዝነው። ጸበሉ እውር አበራ። ምንድነው ድጋሚ ተወለድኩ ማለት እሱ ነው የሚገርመው። አይም የተባለው ሰላም ጤና ይስጥልኝ ክቡራን ተመልካቾች እንደምሰነበታችሁ። እንግዲህ ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። ሰሞኑን የነን ሁለት ቀን በጎንደር ቆላ ድባ ውስጥ አካባቢ የኪዳነ ምሕረት ምስል ግንድ ላይ ታየ ተብሎ በጣም በሶሻል ሚዲያ ሲዘዋወር ነበረ እና እኔም የተወሰኑ ቪዲዮዎች ይዘን መጥተናል። እስቲ ያለውን ነገር እንመልከት። ገና አዲስ ስለሆነ ብዙ አዳዲስ መረጃዎች ሊወጡ ይችላሉ። እየተከታተልኩ ማመጣላችሁ ይሆናል። እስቲ እንመልከት። ሰላም ለከ ዮሐንስ ዛሬ በጎንደር ምድር የታየው ተአምር መላው ዓለምን እያነጋገረ ነው። ባለማይተቦች የቅድስት ኪዳነ ምሕረት ወዳጆች ይሄንን ቪዲዮ ከ16 ጊዜ በላይ ኮፒ ሊንክ እንድታደርጉ ኮሜንት ላይ ገብታችሁ ኪዳነ ምሕረት ወይም 16 ቁጥር እንድትጽፉ ጠይቃችኋለሁ። ዛሬ በጎንደር የታየው ተአምር መላው ዓለምን አስደንግጧል። በአማራ ክልል በምስራቅ ደንቢያ ቆላ ድባ ከተማ የምታዩት ዋርካ ላይ የቅድስት ኪዳነ ምሕረት ምስል ተገለጸ። ትናንትና ዛፉን ለመቁረጥ ያልተጠቀሙት ማሽን አልነበረም፣ ነገር ግን ማሽኖቹ ከጥቅም ውጭ ሆኖ ነበር። ይህ ተአምር ይህ ዜና መነጋገሪያ ሆኖ ሳያበቃ ዛሬ ጠዋት ደግሞ ከዚህ ዋርካ ስር ጸበል ፈልቆ የአካባቢው ሕዝብ እየተጠመቀ በርካቶች ደግሞ እየተፈወሱ እየዳኑ ለምስክርነት እየበቁ ነው። ለእግዚአብሔር ምን ይሳነዋል? ምንም አይሳነውም። ትናንትም ድንቅ ተአምራትን ሲያደርግ ነበር፣ ዛሬም በዘመናችን እያደረገ ነው፣ ነገም ደግሞ ሲያደርግ እንመለከታለን። በዚህ ሰዓት አስገራሚ የተባለ ኪዳነ ምሕረት ተአምር መታየቱ እየተነገረ ይገኛል። በትናንትናው ዕለት በምስራቅ ደንቢያ ወረዳ ቆላ ድባ ከተማ አንድ ግዙፍ ዋርካ ዛፍ ላይ የቅድስት ኪዳነ ምሕረት ድንቅ ተአምራዊ ምስል መታየቱ እየተነገረ ሲሆን ምስሉም እንግዲህ ታየው አንድ በከተማው መሃል ላይ በሚገኝ ግዙፍ ዋርካ ላይ ሲሆን ዋርካውም እንግዲህ ከኮሪደር ልማት ጋር በተገናኘ እንዲቆረጥ ትዕዛዝ ሰጥቶ ነበረ። እናም የቀን ሰራተኞች ዋርካውን ለመቁረጥ ቀኑን ሙሉ ሲታገሉ ዋርካውን ለመቁረጥ እንግዲህ ሲጠቀሙባቸው የነበሩ የተለያዩ አይነት መቁረጫ ማሽኖች እየተሰበረባቸው ዋርካው አልቆረጥ እንዳላቸውና ቀኑን ሙሉ ሞክረው ሲያቅታቸው ነገሩ አልሆነም በማለት ዋርካውን ጥለው ይሄዳሉ። ታዲያ ከዚህ በኋላ ነበር ይህ ተአምር የተፈጠረው። ከላይ እንግዲህ በምስሉ ላይ እንደምትመለከቱት የቅድስት ኪዳነ ምሕረት ምስል በዋርካው ዛፍ ላይ ታይቷል። ይህንን ተአምር እንግዲህ በርካቶች በቦታው በመገኘት እንግዲህ በስልካቸው ሲቀርጹ እንዲሁም ደግሞ ተአምሩን የሰሙ ከተለያዩ አካባቢ ላይ የሚኖሩ ሰዎች በቦታው በመገኘት ተአምሩን እየተመለከቱት ይገኛሉ። ይህንን ጉዳይ እንዴት አያችሁ? ሐሳባችሁን ኮሜንት ላይ ጻፉልን። ፎሎ ማድረግ ቤተሰብ ይሁኑ። ጸበል ፈንድቶ ወጥቷል። ዛሬም አዲስ ነገር ተሰምቷል። ከትላንት ጀምሮ መነጋገሪያ የሆነው በዋርካው ላይ የቅድስት ኪዳነ ምሕረት ምስል በግልጽ መታየቱ፣ ዛሬ ደግሞ ለብዙዎች መዳኛ የሚሆን ጸበል ፈንድቶ መውጣቱ እየተነገረ ይገኛል። እንዲህ አይነት ጉዳይ በግልጽ ከሀገረ ስብከቱና ከቤተ ክህነቱ መግለጫና ማብራሪያ መሰጠት አለበት። ትናንት ማታ በጎንደር በምስራቅ ደንቢ ወረዳ ቆላ ድባ ከተማ በዋርካው ላይ የታየው የቅድስት ኪዳነ ምሕረት ተአምረ ምስል መላው ዓለም ሲያስደንቅ መቆየቱ ይታወሳል። ዛሬ ደግሞ እጅግ አስደናቂ ወይም ደግሞ ጸበል እዛው ቦታ ፈንድቶ መውጣቱ እንግዲህ የተነገረ ይገኛል። ይህ ድንቅ ተአምር እጅግ አስገራሚ ቢሆንም ግን ነገር ግን ከኢትዮጵያ ቤተክርስቲያን አባቶች እንዲሁ ደግሞ ከቤተ ክህነቱ ግልጽ የሆነ ይፋዊ መግለጫ መውጣት አለበት። ከቆላ ድባ እጅግ አስገራሚ ነገሮችና ተአምራትን እየተመለከቱና እያዩ እንደሆነ እንግዲህ የተለያዩ ሰዎች ፎቶ እያጋሩ ይገኛሉ። ይህ ጉዳይ ግን በአባቶች እንግዲህ ትክክለኛ ውሳኔና መግለጫ መሰጠት አለበት። ይህ ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ እንግዲህ ለአባቶች አዳርሱ ማለት ፈልጋለሁ። ሐሳብ ካላችሁ ኮሜንት ላይ ጻፉልን። ፎሎ ማድረጋችሁ እንዳይረሳ። በዚህ ነገር እየተሸወዳችሁ ያላችሁ ሰዎች ጎንደር ቆላ ድባ ላይ በተደረገ በተባለው እየተሸወዳችሁ ያላችሁ ሰዎች በደንብ አድርጋችሁ ስሙኝ፣ እውነታውን እነግራችኋለሁ። ሁላችሁም ይሄን ቪዲዮ በደንብ አድርጋችሁ ሼር እና ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለሁሉም አዳርሱት። ሁላችሁም ላይክ አድርጉና ጀምሩ በመጀመሪያ። እንደዚሁም ይሄ ቤት የሚጠቅማችሁን ነገር ሁልጊዜ የምታገኙበት ቤታችሁ ነው። ስለዚህ የመደመር ምልክቷን እየተጫናችሁ ሁልጊዜ እንዲደርሳችሁ ቤቱን ፎሎ አድርጉት። ትናንትና ነው ይሄ ምስል የተለቀቀው። እንግዲህ ጎንደር ቆላ ድባ ላይ ነው ይሄ ተአምር ተደረገ የተባለው ማለት ነው። ተአምሩ ምንድነው? የእመቤታችን ምስል ዛፉ ላይ ነው የታየው ማለት ነው። ይሄንን መቼ ነው የሰማነው? ትናንትና ማታ
ዛሬ ደግሞ ታህሳስ 23 ማለት ነው 5 ሰዓት አካባቢ ላይ ጸበል ፈለቀ ተባለ። ጸበል በዚህ ተገርመን ሳናበቃ አሁን ደግሞ ምሽት አካባቢ የወጣ ዜና ካያችሁ ጸበሉ እውር አበራ። ይሄ እንግዲህ ዓለም ሁሉ ሊያየውና ሊሰማው የሚገባ የእናታችን የቅድስት ኪዳነ ምሕረት ተአምር ነው። እንግዲህ ምን ይደረጋል? ሰው የተለያየ አስተያየት ሊሰጥ ይችላል፣ ግን ምንም ማድረግ አይቻልም። የእናታችን የቅድስት ኪዳነ ምሕረት ተአምር ነው። ይሄንን ዓለም ሊሰማው ያስፈልጋል እና ይሄ ቦታ ይውላችሁ፣ ይሄ ቦታ እመኑኝ እንደ ሰሚነሽ ኪዳነ ምሕረት የሚሆን ቦታ ነው። እንዳትጠራጠሩ። ምን አለበሉኝ፣ ይሄ ቦታ እንደ ሰሚነሽ ኪዳነ ምሕረት የሚሆን ቦታ ስለሆነ ሁላችንም በዚህ ቦታ ጸበል እንጠቀምበት። እናታችን ኪዳነ ምሕረት ገና ብዙ ተአምር ታሳየናለች። እስኪ ኪዳነ ምሕረት እናቴ ናት እወዳታለሁ የምትሉ ብቻ ኮሜንት ላይ ግቡና ኪዳነ ምሕረት እናቴ እያላችሁ አጥልቅልቁት። የእናታችንን ተአምር ዓለም ይወቀው። ኪዳነ ምሕረት እናቴ እያላችሁ ሁላችሁም አጥልቅልቁት። ቪዲዮን በደንብ አድርጋችሁ ሼር እያደረጋችሁ ለሁሉም አዳርሱት። ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። እንግዲህ ክቡራን ቤተሰቦቼ ያው እኔ ይሄን ቪዲዮ እየቀረጽኩ ያለው ታህሳስ 24 ነው። በየጊዜው አዳዲስ መረጃዎች ሊወጡ ይችላሉ። አይነ ስውር የነበረም ሰው አይኑ እንደበራለት ተነግሯል። ያው እንግዲህ እኛ ምን ማለት እንችላለን? ቤተ ክህነቱ ቅድም ልጁ እንዳለው መረጃውን እስከሚያወጣ ድረስ እኛ ምንድነው ልንል የምንችለው? ከቶማይል ክቡራን ቤተሰቦች እንግዲህ መግለጫ እስኪወጣ ድረስ የሚመለከቱ አካል የሚያስፈልገውን እርምጃ እስከሚወስድ ድረስ እኛ ያያየን እንደ ክርስትናችን እንደ ክርስቲያንነታችን የምስጢር ግሩም ነው። ከቶማይነገር መናገር የሚቻል ነገር አይደለም። የእግዚአብሔር ስራ ነው። እግዚአብሔር ያደረገውን ማንም ሊቃወመው ወይም ለምን አደረክ ሊለው አይችልምና ዝም ብለን መደነቅ ነው። በኪዳነ ምሕረት ስራ መደነቅ ነውና የምንችለው። እስቲ አይኑ በራለትም ተብሏል። እስቲ ኪዳነ ምሕረትን ታምር እንመልከት። ኪዳነ ምሕረት ሄድኩ አልከኝ። ምንድነው ድጋሚ ተወለድኩ ማለት? እሱ ነው የሚገርመው። አይም የተባለው አይኔ ብርሃን አግኝቻለሁ። የሚገርመው ነገር እሱ በቃ ምን ማለት ነው? ሄድኩ ተጠመቅኩ። በሃይላንድ ሚዜ ነበረ። መብርሃን ግን ከማርሽኝ አልኩ። ዛኔ ጸልየም እንትን ብዬ ማለት ከሚገርም ነገር መብርሃን ከማርሽኝ እድሜ ዘመኔን አገለግላለሁ። የኪዳነ ምሕረት ታምረን እንግዲህ እንዲህ ነው። አይን ያበራል። በጣም የሚገርም ነው። ክቡራን ቤተሰቦቼ አይ ኪዳነ ምሕረት የስንቱን ችግር እንዴት እንደምትፈታ አቤት ስናለቅስባት ፈጥና ስትደርስ አይደለም እንዴና አትመሰክሩም? ለሷ እንደው እኮ ጭንቅ ብሏችሁ እኮ ለድንግል ማርያም ነግራችሁ ነው ቅልል የሚላችሁ ነው። ነግሬያችሁ ከሆነ ሁሉ ጊዜ እንደ ምስክርነት በየርኩበት ሀገር እናገራለሁ። እመቤታችን ቅድስት ድንግል ማርያምን እንደው ቅድም እንደተሰለፉት ወጣት ወንድሞች እህቶቻችን ተሰልፋ የምታገለግል ዘማሪ ናት። የሰንበት ተማሪ እና ኮሌጅ ትማራለች። በጣም ትወዳታለች። ሀገሩ ቦረና ይባላል። ደግሞ መንበረ ጵጵስናው ኪዳነ ምሕረት ናት። እቺ ሴት የመብራን አገልጋይ ነበረችና የኮሌጅ ተማሪ ማታ ተኝታ በሰላም ጠዋት ስትነሳ አይኖቿ አያዩም ሁለቱ። እናቴ መብራት ጠፍቶ ነው ወይንስ አይታየኝም? ምንድነው? ኧረ ቤት ውስጥ መብራት አለ አለቻት እናትዬ። ኧረ እያየልኝ አይደለም፣ ምንም እያየው አይደለም። ምንድነው ጉዱ? ኧረ ጉድ ነው፣ አይኔ እያየ አይደለም አለች። እናትየው ግራ ገባትና ከአልጋ ላይ ደግፋ አነሳቻት፣ ይዛት ወጣች። ከዛ በኋላ ስታይ እውነትም አይኗ አያየው። በአንድ ቀን ሌሊት ምን እንደሆነች አይታወቅም። ሐኪም ቤት ወሰዷት። ከኛ አቅም በላይ ነው፣ እስቲ ወደ ሐዋሳ ወሰዷት አሉ። ከእንደገና ደግሞ ቆይ አለና ሌሎች ደግሞ መካሪዎች ቆይ ጸበል ይዋት ሕክምና ሳትወስዷት ኪዳነ ምሕረት ጸበል ገባች። አይኗ ያውኗል እንትን አላለም። ታለቅሳለች። እመቤቴ የብርሃን እናት ኪዳነ አንድ ቀንም ቢሆን በፊትሽ ተሰልፌ ዘምሬልሻለሁ። አይኔ ጠፍቶ በጨለማ አልተውኝ ነው መብርሃን እያለች ታለቅሳለች። ሐዋሳ መጣች፣ ታከመች። ዶክተሮቹ እንደዚህ ነው ብለው እንኳን ሊነግሯት የሚችልበት ምክንያት የላቸውም። ብቻ ግን ጠፍቷል። ምን ብሏል? ጠፍቷል። እና
ቤተክርስቲያን ደግፎ መውሰድ ጀመሩ። በራሷ ወጣ ምትገባዋ በሰው ላይ ወደቀች። እናትም ትሰለቻለች፣ አባትም ይሰለቻል፣ እህትም ወንድምም ለጊዜው ነው። ቤተክርስቲያን ልጆቿን ይወስዳሉ። በቃ ከዚህ በኋላ አንቺን እየጎተትን ቤተክርስቲያን መውሰድ ማመላለስ ሰልችቶናል፣ አርፈሽ ቤት ተቀመጪ ተባለች። እንግዳ ሲመጣ እንኳን ሰው እንዳያት ወደ ጓዳ አስገቧት ይባላል። መጋረጃ ተጋረደባት፣ በር ተዘጋባት። መጋረጃ ለተጋረደባቸው ኪዳነ ምሕረት ትድረስላቸው። በር ለተቆለፈባቸው መዳናቸውን ለሚናፍቁ የመድኃኒትና ድንግል ማርያም ትድረስላቸው እና አንድ ቀን ዕለቱ የካቲት ኪዳነ ምሕረት ነው። እመቤታችን ምን የተቀበለችበት ቃል ኪዳን የተቀበለችበት ዕለት የቤቱ አባል ጠቅላላ ነጭ ነጠላ ለብሰው የአገር ባህል ልብሳቸውን ለብሰው ኪዳነ ምሕረትን ለማክበር ለማንገስ ወደ ንግስ ስፍራ ወደ ኪዳነ ምሕረት ሄዱ። እኔንስ ያገለገልኳት ኪዳነ ምሕረት እኮ ናፍቃኛለች። ደጇን ሳረግጥ እኮ ሰንብቻለሁ፣ ተው ውሰዱኝ አለች። አንቺን እየጎተትን አንውልም፣ አርፈሽ ቤት ጠብቂ ያሏትና እናትም አባትም ወንድምም እህትም ጨክኖ በር ቁልፍ አደረገባት። ምን አደረገባት? ተቆለፈባት። ከውስጥ ሆና እየየ አለች። ኪዳነ ምሕረት የኔ እናት ደግ ነሽ አውቃለሁ፣ ፈተናዬ ነው አውቀዋለሁ፣ ለጸጋ አርጊልኝ እንድታገስ የሚችልበትን አቅምና ጉልበት ስጪኝ ያለችና ለመነቻት። አቅም ትስጠን ድንግል ማርያም። እንደው ነገራችሁ የዘገየባችሁ እንድትጠብቋት አቅም ትስጣችሁ። ትመጣለች፣ አንድ ቀን ወደ መታለቅሱበት ትመጣለች፣ ዘንበል ትላለች። የኢየሱስ እናት ወደ አንቺ ልመና ታዘነብላለች። ያለሽበትን ሕይወት ታውቀዋለች። ዝም ብላሽ አይደለም፣ ቀን አለሽ፣ ቀን አለክ። ዝም ብላ አይደለም፣ ትታ አይደለም፣ ጉዳይን ሳታውቅ ቀርታ አይደለም። ሁሉን የሚያስተካክል ልጅ አላትሽ። ሁሉን የሚፈታ ቁልፍ የሆነ ልጅ አላት። የዓለም ሁሉ መፍትሄ የሆነ ልጅ አላት ድንግል ማርያም። አይዟችሁ የምታለቅሱ፣ አይዟችሁ በመከራ ያላችሁ፣ አይዟችሁ። እንግዲህ ክቡራን ቤተሰቦቼ ኪዳነ ምሕረት እንግዲህ በቤታችሁ ትግባላችሁ። በችግር በስቃይ በፈተና ያላችሁ ሰው የጣላችሁ ቅድስት ኪዳነ ምሕረት እንግዲህ ሰሞኑን በምናየው ብዙ ታምራለና ለሚያምን ሁሉ ይቻላልና እንግዲህ በቤታችሁ ትግባላችሁ። ላለ ክቡራን ቤተሰቦቼ እንቀጥላለን። እንግዲህ ጴንጤዎች ግን ምነካችሁ በማርያም ሰው የኔ ያክል እንደዚህ ይንጨረጨራል፣ ይናደዳል። የኔ ያክል በተደረገው ተአምር እንዳለ በቃ እየተናደዱ እየተበሳጩ የማይሰሩት ቪዲዮ የለምና አንድ አጋጣሚ ያገኘት ቪዲዮ አለና እሱን እንከታተል። በዚህ ሰዓት አስገራሚ የተባለ ኪዳነ ምሕረት ተአምር መታየቱ እየተነገረ ይገኛል። በትናንትናው ዕለት በምስራቅ ደንቢያ ወረዳ ቆላድባ ከተማም አንድ ግዙፍ ዋርካ ዛፍ ላይ የቅድስት ኪዳነ ምሕረት ድንቅ ተአምራዊ ምስል መታየቱ እየተነገረ ሲሆን ምስሉ ያው እንዳደመጣችሁት በቆላድባ ዋርካ ላይ ኪዳነ ምሕረት ተገልጣለች። ሰበር ዜና ብሎ ያቀረበልን እሱ ነው። ስለዛ በዚህ ዘዴ ያ በኮሪደር ልማት ሊፈርስ የነበረውን አካባቢ የራሳቸው ለማድረግ ለመጠቀም የሚዘይዱት ዘዴ ስለሆነ ማርያም አሁን ግንድ ላይ ተገለጠች ተብሎ በእንደዚህ አይነት ሁኔታ ብሬኪንግ ኒውስ ተብሎ መቅረቡ በጣም ነው የሚያሳዝነው። ሰው መጽሐፍ ቅዱስን ቢያነብ ኖሮ በራሱ ሕሊና ውስጥ እንዲሳልለት ትኩር ብሎ እንዲያዩ የተነገረው ኢየሱስ ክርስቶስን ብቻ ነው። ስለዛ አይናችንን ከክርስቶስ ላይ ስናነሳ በግንድ ላይ ተገለጠ፣ እንሰት ላይ ተገለጠች፣ ዋርካ ላይ ተገለጠች እየተባለ ሰው ሁሉ ትኩረት እያደረገ ለዛ ስፍራ እመኑኝ፣ ለዛ ስፍራ የተለየ ባዕድ ነገር እንደሚደረግለት፣ ሻማ እንደሚበራለት፣ ዕጣን እንደሚታጠን ልብ ትላላችሁ። ጊዜ ይፈቷልና እሱን ትታችሁ ወደ ክርስቶስ እንድትመለከቱ መልእክቴን አስተላልፋለሁ። ወዳችኋለሁ። አይ አሁን አንተም አሁን ክርስቶስን ትሰብካለህ ወይ ጉድ ወይ ጉድ! በክርስቶስም በቃ እየተናደዱ ክርስቶስን ይላሉ እየተናደዱ። ነገሩ የነሱ ክርስቶስ ያው የኛ ክርስቶስ አይደለም፣ ሌላ ነው። ያው የታወቀ ነገር ነው። የኛ ክርስቶስ ኪዳነ ምሕረትን ማመስገን፣ ኪዳነ ምሕረትን ታምሯን ማድነቅ፣ ክርስቶስን ማድነቅ እንደሆነ ማር ነገራቸውና ይሄ የሚያሳየው ይሄ የተሸናፊ ንግግር ነው። በሐሳብ ተሟግቶ ማሸነፍ ሲያቅተው አንድ ሰው የሚያሳየው የብስጭት ሐሳብ ነውና እንግዲህ ክቡራን ቤተሰቦቼ ይሄን ይመስላል። አዳዲስ መረጃዎች ሊወጡ ይችላሉ። እንግዲህ የምናየው ይሆናል። እንግዲህ እስከዚያው ድረስ ክቡራን ቤተሰቦቼ ሰላም ሁኑ። የታጎለስ ቲዩብ እንግዲህ ኦርቶዶክሳዊ ሚዲያ ነው። የተለያዩ ኦርቶዶክሳዊ ወቅታዊ ጉዳዮችን እናይበታለን። ትምህርት ካገኛችሁበት ሰብስክራይብ አድርጉ፣ ተከታተሉ። ሰብስክራይብ ያላደረጋችሁ አድርጉ። ለሌሎችም ሼር፣ ላይክ በማድረግ አጋርነታችሁን አሳዩ።